ሰላም የዴልታ ኤክስ ቲዩብ ተከታታዮች፣ አጭር ቪዲዮ መስራት ፈልጌ ነው የመጣው ዛሬ። ምንድነው አንድ ሀሳብ ውስጥ ሲመላለስ ነው። በህይወታችሁ አንዳንዴ እየሰራ እየደከመ እየለፋ ያለ ሰው እዚህ ምድር ላይ የሚከፍለውን ዋጋና አንድ ቁጭ ብሎ ኖርማል ወይ በጥገኝነት ሰው ላይ ሆኖ የሚኖረው የሰው ስትረስ ስቱ ኮምፕሊኬትድ በጣም የሚለይ ነው። የሚሰራ ሰው የሚከፍለው ዋጋ you have no idea እዚህ ምድር ላይና አንዳንዴ አቺቭ አድርጎ ሰው ተሳክቶለት ስታዩ እዛ አቺቭመንት ላይ ደርሶ እንኳን ኔክስትም አቺቭ መቆም የለብም። ስትቆም ወደኋላ ስለምትመለስ in this life in this world መቀጠል ነው የምትችለው። ሰው ለመቀጠል ደግሞ በፊት የከፈልከው እቺኛዋ ሰዎች አቺቭ አድርጋል ተሳክቶላል ደርሳል ያሉ ቦታ ደርሰ ለመቆም ከፈለክ ወደኋላ ስለምትመለስ የሚቀጥለው ላይፍ ደግሞ የሚያስከፍል ዋጋ አሁን የከፈልከውን 3 እጥፍ ዋጋ ሊሆን ይችላልና እዚህ ምድር ላይ ደግሞ ሰዎች ሁሌ ስታሸንፍ ነው እና ማሸነፍ ደግሞ ሁሌ ቋሚ ሲሆን የሆነ ቦታ ትልቅ ነበር ካሁን ዛሬ ብትወርድ ሰው don't care about you. So the only thing in this world win ማድረግ ብቻ ነው አሸናፊ የሚያደርግ ሰው ለየትኛውም አፕስ ኤንድ ዳውን ቦታ ሳይሰጡ እያንዳንዱን የህይወት አጋጣሚዎችን ወደ ጥሩ እየቀየሩ ፈጣሪን በማመስገን ውስጥ የሚቀጥለውን ህይወት አሁን ከነበረው የተሻለ አድርጎ ለማሻሻል መሞከር ነው እና የትኛውም ሪዝን ለውድቀት ምክንያት ሊሆን አይገባም። ይሄ ልላችሁ ነው። መልካም ጊዜ